አብዛኞቻችሁ ይህን ነገር አታውቁትም፣ ግን በጣም አስፈላጊ ነገር ነው። ብዙ ጊዜ ቦርሳ ስንሰራ መጠኑ ያንስብናል፣ ቅርጹን ማስተካከል ይከብደናል። ይሄ ደግሞ ጊዜያችንም ያባክናል፣ ገንዘባችንን የምንሰራባቸውን እቃዎች ሁሉ ያባክንብናል። ስለዚህ ለዚህም የሚሆን ጥሩ መፍትሄ አዘጋጅቼላችኋለሁ። በዚህ ቪዲዮ ሙሉን ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ብዙ ጠቃሚ ቪዲዮዎችን ታገኙበታላችሁ። በዚህ ቪዲዮ የምናየው ስለ ፓተርን ሜኪንግ ነው። ፓተርን ሜኪንግ ማለት 3ዲ ዲዛይንን ወደ 2ዲ ዲዛይን መቀየር ማለት ነው። ሌላ አዲስ ነገር የለውም። ለምሳሌ አሁን እዚህ ጋር አንድ 3ዲ ዲዛይን ልሳል። ፍላት ስኬች ነው ግን ይሄ 3ዲ ዲዛይን ነው ብላችሁ ብታስቡ የተለያዩ ሶፍትዌሮችን በመጠቀም ሊሆን ይችላል። 3ዲ ዲዛይኑን የምትሰሩት ለኮንሴፕት መጀመሪያ ላይ እሱን ተጠቅማችሁ ነው ወደ 2ዲ ፓተርን የምትቀይሩት። ይሄ ቦርሳውን ለምሳሌ ይህንን ቅርጽ ይመስላል፣ እዚህ ጋር ፍላፕ አለው፣ ይሄ እንደዚህ አይነት ቅርጽ አለው ብላችሁ ኢማጂኔሽናችሁን ስላችኋል። ይህንን ወደ ፓተርን እንዴት ነው የምቀይረው የሚለው ሀሳብ ይመጣል። ስለዚህ እሱን አሰራር ነው የምናየው ዛሬ ማለት ነው። ፓተርን ሜኪንግ ላይ 3 ነገሮች አሉ። በ3 ይከፈላል ፓተርን ሜኪንግ አይነቶቹ ማለት ነው። የመጀመሪያው ማስተር ፓተርን ነው። ሁለተኛው ደግሞ ፊክሲንግ ኦር ደግሞ ሜኪንግ ፓተርን ነው። ሶስተኛው ደግሞ ከቲንግ ፓተርን ናቸው። በ3 ይከፈላሉ። እነዚህ ነገሮች እያንዳንዳቸውን ምን ምን እንደሆኑ እናያቸዋለን ማለት ነው። የመጀመሪያው ማስተር ፓተርን ነው። ማስተር ፓተርን ማስተር ፓተርን ላይ ምንድነው የሚቀመጠው ነገር? ማስተር ፓተርን ማለት ስለ ፓተርኑ እያንዳንዱ መረጃ የሚቀመጥበት ነው። እያንዳንዱ መረጃ የሚቀመጥበት ማለት ነው። እያንዳንዱ መረጃ ምንድነው የሚለውን ነገር ተመልሼ ስለመጣበት ሁሉንም ነገር እነግራችኋለሁ። እና ማስተር ፓተርን ሲሰራ ምንድነው የሚደረገው? ለምሳሌ አሁን ይሄ ማስተር ፓተርን ነው። ማስተር ፓተርን ወይም ደግሞ ቤዚክ ፓተርን ይባላል። ሌላ ስሙ ቤዚክ ፓተርን ይባላል፣ ሌላኛው ስሙ ማለት ነው። ምንድነው ይሄ? እንደምታዩት ነው። አሁን ለምሳሌ ይሄ ፖች ፖኬት ነው የሚባለው። እዚች ጋር ፍላፑ አለ፣ ቦዲው አለ፣ ሁሉ ነገር እያንዳንዱ ሳይዝ ከዚህ እስከዚህ ያለው፣ ከዚህ እስከዚህ ያለው፣ ከዚህ እስከዚህ ያለው፣ የዚህች ሳትቀር ከዚህ እስከዚህች ያለችው ሳትቀር እያንዳንዱ ዳይሜንሽን ይታወቃል እና ሙሉን ይቀመጣል ማለት ነው። ማስተር ፓተርኑ ላይ ይቀመጣል። ብሉ ፕሪንት በሉት። በቃ ከዚህ ተነስተን ነው በኋላ ላይ ፊክሲንግ ፓተርን ወይም ሜክ ፓተርን እና ከቲንግ ፓተርን የምንሰራው ማለት ነው። ስለዚህ ማስተር ፓተርን እያንዳንዱ ነገር ይቀመጥበት ማለት ነው። ስቲች ለራሱ ሳይቀር ነው የሚቀረው ማለት ነው። ሙሉ ስዕሉን በቃ ሳይዙን ጠብቃችሁ ታስቀምጡታላችሁ ማለት ነው። ማስተር ፓተርን ማለት ይሄ ነው። ይህንን እንዴት እንደሚሰራ አሳያችኋለሁ ሁለቱን ካብራራው በኋላ ማለት ነው። ሁለተኛው ደግሞ ሜኪንግ ፓተርን ነው። ሜኪንግ ፓተርን ማለት ሁለተኛው ሜኪንግ ፓተርን ወይም ደግሞ ፊክሲንግ ምንለው ማለት ነው። ይሄ ፓተርን ምንድነው? ማስተር ፓተርኑ ሙሉ ለሙሉ ኮፒ ነው የምናደርገው፣ ግን እዚህ ላይ የማይጨምሩት ነገሮች ምንድነው? ፎልዲንግ አይጨምርም እና ደግሞ ሲም አሏንስ አይጨምርም ማለት ነው። የስፌት እና የሚታጠፉ ነገሮች ካሉ እነሱን ሳይጨምር ሜኪንግ ፓተርን ሙሉን ቁጭ ይደረጋል ማለት ነው። ለምሳሌ አሁን ይሄ ማስተር ፓተርኑ ነው። ማስተር ፓተርኑ ሙሉ ነው ቁጭ የተደረገው፣ ከዚህ እኩል ከሳይዙ እኩል ነው። ለምንድነው ይሄ የሚደረገው? ኮፒ የሚደረግበት ምክንያት ይህንን ላለመነካካት ሲባል ቁጭ ለማድረግ ይሄኛውን በቃ እንደ ብሉፕሪንት ነው ብያችኋለሁ። ብሉፕሪንታችሁ ስለሆነ ታስቀምጡታላችሁ፣ ታዩበታላችሁ። ይህን ግን ታወጡና ይህንን ካወጣችሁ በኋላ ይህን ተመርኩዛችሁ ነው በኋላ ከቲንግ ፓተርን የምትሰሩት። ስለዚህ ይሄ ግዴታ መውጣት መቻል አለበት። ግዴታ አስፈላጊ ነው ብዬ አላስብም፣ ግን ቢወጣ ይበረታታል ማለት ነው። ስለዚህ እዚህ ላይ ፎልዲንግ እና ሲም አሏንስ አንጨምርም፣ ራሱ ማስተሩን ኮፒ ነው የምናደርገው ማለት ነው። አሁን ይሄ ቦዲው ነው ኮፒ የተደረገው፣ ይሄኛው ሙሉ ሳይዝ ነው የተደረገው። ፍላፓም እንደዚሁ ሜኪንግ ፓተርን ይሰራላታል ለብቻዋ ማለት ነው።
ሶስተኛው የሚሆነው ከቲንግ ፓተርን ነው። ከቲንግ ፓተርን ማለት ደግሞ ይኸው እነዚህ ሁለቱ ናቸው። ከቲንግ ፓተርን ማለት ይሄ ፍላፑ ነው የሚታጠፈው፣ ታጥፎ የሚመጣው ነው። ይሄኛው ደግሞ ቦዲው ነው። ከቲንግ ፓተርን የምንሰራው ቤኪንጉን ፓተርን ተጠቅመን ነው። ከቲንግ ፓተርን ላይ ምን ይሰጣል? ፎልዲንግ አለዋንስ አለ እና ሴም አለዋንስ አለ። ሁለቱ ነገሮች ያስፈልጋሉ። ለእያንዳንዳቸው የሚሰጠው ምንድነው? ፎልዲንግ አለዋንስ እስከ 1 ሴንቲሜትር ይሰጣል። 1 ሴንቲሜትር ድረስ ይሰጣል። ሲም አለዋንስ ደግሞ ከ0.7 ሴንቲሜትር እስከ 1 ሴንቲሜትር ይሰጣል ማለት ነው። እንደናንተ ምርጫ ይወሰናል። እነዚህ ነገሮች ማሟላት አለበት ማለት ነው። አሁን ለምሳሌ እዚች ጋር ብትመለከቱት ይሄኛው ቤኪንግ ፓተርኑ ነው። ከማስተር ፓተርኑ ኮፒ የተደረገ ነው። ቤኪንጉን አመጣ እዚች ጋር ብቻ አድርገን ትሬስ ተደርጓል። ከዛ ለዚህኛው 1 ሴንቲሜትር አለዋንስ ተሰጠው ማለት ነው። አለዋንስ የተሰጠው ይሄኛው ፎልዲንግ አለዋንስ ነው። ፎልዲንግ አለዋንስ ነው የተሰጠው። ሲም አለዋንስ አይሰጠውም። ምክንያቱም በኋላ ላይ የሚሰፋው እዚሁ ላይ ስለሆነ እዚች ጋር እንደምታዩት በላዩ ላይ ስለሆነ የሚሰፋው ተጨማሪ የምንሰጠው ነገር የለም ማለት ነው። ፎልዲንግ አለዋንስ ተሰጥቶታል፣ እዚሁ ላይ እንሰራለን ማለት ነው። ይሄኛውም በዚሁ መልክ ተመሳሳይ ማለት ነው። ለዚህኛው አሁን ሜኪንግ ፓተርን ስላልተሰራላት ነው እንጂ ይችኛውም ይቺ ነች ትሬስ ተደርጋ 1 ሴንቲሜትር ፎልዲንግ አለዋንስ ተሰጥቷት ነው የምትሰራው ማለት ነው። ስለዚህ አሁን ደግሞ ይሄን እንዴት እንደሚሰራ እናያለን። ከቲንግ ፓተርን ላይ አንድ በጣም ወሳኝ ነገር ምንድነው? ኤንፒኤም አለው። ኔም ኦፍ ፓተርን ሜከር እዚህ ጋር ስም ያለ፣ ዴት አለ፣ ታይፕ ኦፍ ፓተርን አለ እና ነምበር ኦፍ ከት 1x 1x ያልኩበት ምክንያት አንድ ጊዜ ብቻ ስለሚቆረጥ ነው ማለት ነው። እነዚህ ነገሮች ማሟላት መቻል አለበት። በኋላ ላይ ማንም ሰው ይሄንን ነገር አንብቦ መግባባት ስላለበት ማለት ነው። በቀጣይ እንዴት እንደሚሰሩ እንይ ማለት ነው። የምንሰራው ያው ፓችድ ፖኬት ስለሆነ ፓችድ ፖኬት እናንጻ። ሁልጊዜ የምትሰሩ የመጀመሪያው ያው ፍላት ስኬች ማድረጋችሁን እንዳትረሱ፣ በጣም ይጠቅማችኋል። ይሄንን ነው የሚመስለው። ስለዚህ አሁን ለዚህ ሳይዝ እንስጥ። መጀመሪያ ሳይዝ ከዚህ እስከዚህ ያለው 12 ሴንቲሜትር ነው። ይሄ 14 ሴንቲሜትር ነው። ይችኛዋ ፓርት ደግሞ 2 ሴንቲሜትር ነች። አጠቃላይ 16 ሴንቲሜትር ይሆናል ማለት ነው። ለመነጣጠል ነው። ከዚህ እስከዚህ ያለው 9 ሴንቲሜትር ነው። ከዚህ እስከዚች ያለችው ደግሞ 4 ሴንቲሜትር ነች። እቺኛዋ ደግሞ እንታይ ደግሞ 3 ሴንቲሜትር ነች ማለት ነው። 7 9 16 ሴንቲሜትር ይመጣልናል ማለት ነው ሁሉንም ስንሰራ። እዚህ ላይ ምን እናስቀምጣለን? ስቲች ላይኖች እናስቀምጣለን። የሚሰፋው እንዴት ነው የሚለውን ነገር ማለት ይሄንን አሁን ማስተር ፓተርኑ ላይ ስለምንገለብጠው ስቲች ላይኑን እንሰራለን ማለት ነው። ስቲች ላይኖችን እንዲህ ከሰራችሁ በኋላ ይሄን ሀሳባችሁን አስቀምጣችኋል ማለት ነው። አሁን ፓተርን ፔፐራችንን አምጥተን ይሄን ነገር እንሰራለን ማለት ነው። ፓተርን ሜኪንግ ላይ በሁለት አይነት መንገድ ትችላላችሁ። አንደኛው ኖርማሊ እንደዚህ አጥፋችሁ የምትሰሩት ነው። አጥፋችሁ አንድ ጎን የምትሰሩት አላችሁ። ከዛ ዘርግታችሁ ይህንን ጎን ወደዚህኛው ኮፒ ማድረግ ነው። ሁለተኛው መንገድ ደግሞ ሙሉውን ታደርጉትና መስራት ትችላላችሁ። በሙሉ ሴንቲሜትሮቹን እየለካችሁ ማለት ነው። ግን እኔ የምመክረው ታጥፎ የሚሰራው ነው። ታጥፎውን እንዴት እንደሚሰራ እኔ ማስመሪያ ወረቀት ያስፈልገናል። ፓተርን ፔፐር ያስፈልገናል። ማስመሪያ ያስፈልገናል። ወደ ጎን 12 ነው አላልኳችሁም? 12 ነው ሳይዝ ሰጥቶት። ስለዚህ ሲካፈል 6 ነው የሚሆነው። 6 ግን ሻርፕ አላደርገውም፣ ግን ቢያንስ 7 አካባቢ አድርገውና የሚቆራረጡ ነገሮች ስላሉት 7 አድርገውና እዛ ይሄንን ክሪዝ አድርጓለሁ። ክሪዝ ማለት አትሰነጥቁትም፣ ግን የከተራችሁን ቺን ግልባጯን ተጠቅማችሁ
ማስመር ማለት ነው። አይሰነጥቅባችሁ ግን እንደዚህ ስብር እንዲሌላችሁ ያደርጋል። ወደ ፈለጋችሁ መስመር እንድትችሉ ያደርግላችኋል ማለት ነው። እንግዲህ ያው ይሄ ሁላ ትርፍ ነው እንግዲህ። ስለዚህ ትርፉን ቆርጬ ማውጣት እችላለሁ። ሁልጊዜም ቢሆን የታችኛዋ ሻርፕ አትመጣም። ስትጫናት ትንጥዬ የመዛነፍ ባህሪ ያላት። ስለዚህ እቺን ኦል ካላችሁ ወይም ደግሞ ወስፔ ካላችሁ ወስፔ አድርጋችሁ ማለት ትችላላችሁ። እኔ ከተር እጠቀማለሁ። ትንሽ ልበሳትና ሁለቱም ተመስ እዚህ ጋር ምልክት ይወጣልኛል። እሷን ሰነጥቃለሁ ማለት ነው። ሁልጊዜም ሲሆን ዘርግታችሁ ሰንዱ። እንደዚህ አድርጋችሁ ከሰነጠቃችሁ እዚች ጋር ካቭ አይነት ነገር ልታመጣ ስለምትችል ማለት ነው። እዛ ወደ ጎን የለካሁት 6 ነው። ስድስት አደረኩኝ ማለት ነው። ወስፌ ካላችሁ እንዳልኳችሁ በወስፌ ምልክት ማለት ትችላላችሁ። በከተርም ትችላላችሁ ምልክት ወደዛኛው ኮፒ እንዲሆንልኝ ማለት ነው። ኮፒ ሆኖልኛል። ወደዚህ ስንጥቆቹን ይዤ እሰራለሁ ማለት ነው። አንድ ሺህ እያጠፍኩ ነው የምሰራው። ያልኳችሁ እንዴት ነበር? አጠቃላይ አሁን የተሰጠን እዚህ ጋር 16 ሴንቲሜትር ነው። 16 ሴንቲሜትር እንለካና ስድስት ሴንቲሜትር 16 ሴንቲሜትር እዚህ ጋር ነው። ኮፒ አደርጋለሁ ማለት ነው። ኮፒ ካደረግኩኝ በኋላ ያልሻቱና ከዚህ ወደታች ያልኩት 4 ሴንቲሜትር ነው አይደል? 4 ሴንቲሜትር ከዛ ወደታች ደግሞ ስንት ነው ያልኩት? 3 ሴንቲሜትር 4 ሴንቲሜትር እዚህ ጋር ነች። 3 ሴንቲሜትር ጨምር 7 እዚህ ጋር ይሆናል ማለት ነው። እዚህ ጋር ሲመጣልን እናቆማለን። ከዛ ወደታች ሙሉን 16 ስላደረግነው 2 ሴንቲሜትሯን እንወጣና እዚህ ጋር ምልክት እናደርጋለን ማለት ነው። ይሄ ወደዛኛው ትራንስፈር እንዲሆን ምልክት ካደረግን በኋላ ወደዚህ ያደረግነው 3 ሴንቲሜትር አለች አይደል? እሷን ይዘን ከዚህ ጋር እንገጥማለን። ይሄኛውን ከዚህኛው ከታችኛው ጋር እንገጥማለን። እንገጥማለን ማለት ነው። ከዛ ያው ጨረስን ማለት ነው። ስንለካቸው ያው ሁሉ ይመጣል። ይሄም 9 ነው፣ ይሄኛውም 7 ነው። እኩል ይመጣልናል ማለት ነው። አሁን ይሄን መቁረጥ እንችላለን። መጀመሪያ ግን ከመቁረጣችን በፊት ስቲች ላይኖችን እንስራ። ይሄ ላፑ ነው። ማስተር ፓተርናችንን ጨረስን ማለት ነው። ስለዚህ አሁን ለምሳሌ እቺኛዋ ፍላፕ ነች። ብለን ጻፍባት። የታችኛው ደግሞ ቦዲ ነው። ቦዲ ጻፍበት። አጠቃላይ ይሄ ነገር ደግሞ ምን ይባላል? ማስተር ወይም ደግሞ ቤዚክ ፓተርን ይባላል ማለት ነው። ዋናውን ነገር ሰርተን ጨርስን ማለት ነው። ከዚህ በኋላ ማስተር ፓተርን አያችሁት። ሜኪንግ ወይም ደግሞ ፊክሲንግ ፓተርን ለመስራት በጣም ቀላል ነው።
ምንድነው የምታደርጉት? የመጀመሪያው ፖኬቷን ነው። ፖኬቷ ልክ ከዚሁ ላይ እዚህ ላይ ኢንፎርሜሽን እንጽፋለን ማለት ነው። ይሄኛው ቦዲ ነው። ጂፕሎክ እዛ ላይ ሜኪንግ ፎር ፊክሲንግ እነዚህ ነገሮች ሁልጊዜም መግባቢያ ናቸው። ማንም ሰው መጥቶ አሁን እነዚህ ነገሮች አይቶ ምን ጋር እንደሚሰፋ አውቆ ቆዳውን ብሰጡት ወይም ደግሞ ጨርቁን ብሰጡት ወይ ሌዘሩን ብሰጡት እነዚህ ነገሮች መስራት ይችላል። ምክንያቱም እነዚህ ኢንፎርሜሽን ማንበብ እስከቻለ ድረስ ማለት ነው። ከዛ ይህንን ምን እናደርጋለን? ሜኪንጉን ሰራን፣ ፊክሲንጉን ሰራን። ስለዚህ አሁን እዚህኛው ላይ ከቲንግ ፓተርን እንሰራለን ማለት ነው። ሜኪንጋችንን እናስቀምጥና እንዳልኳችሁ ከ0.7 እስከ 1 ሴንቲሜትር መስጠት ትችላላችሁ። አለዋንስ ፎልዲንግ አለዋንስ ነው እዚህኛው ላይ የምትሰጡት። ስለዚህ ካቲንግ እንዴት እንደሆነ ማወቅ ከፈለጋችሁ ከዚህ በፊት ቪዲዮ ሰርቻለሁ። እሱን እዩት፣ እንዴት መቁረጥ እንዳለብን እሱን ገና እንዲሁ ቆርጬ ጨርሻለሁ። ስለዚህ ቅድም እንዳሳየኋችሁ እዚህ ላይ ምን ብያችኋለሁ? ካቲንግ ፓተርናችንን ከሰራን በኋላ እዚህ ላይ ኢንፎርሜሽን መጻፍ አለበት። ኢንፎርሜሽን የሚጻፈው ማንበብ እንዲቻል ነው፣ እንዳይረሳ ሌላ ጊዜ ምን ማድረግ እንዳለባችሁ ለማወቅ ነው እነዚህ ነገሮች የሚጻፉት ማለት ነው። ስለዚህ ምን ያስፈልገዋል? ነምበር ኦፍ ፓተርን ሜከር፣ ይሄኛውን ማፍ ብለዋለሁ። ዴት የተሰራበት ቀን፣ በሰራችሁበት ቀን ማድረግ ትችላላችሁ፣ በጨረሳችሁበት ቀን። ስለዚህ እኔ ይሄንን ለምሳሌ 21 10ኛው ወር 16 ልበለው 17 ታይፕ ኦፍ ፓተርን እዚህ ላይ ያልኳችሁ ቅድም እንደው መጀመሪያ ፓስድ ፖኬት አይደል ያልኳችሁ። ስለዚህ እሱን ፓስድ ፖኬት ፓተርን ሁላችሁ መጻፍ ነው። ዋናው ግን እዚህ ላይ በጣም ቫልዩብል የሆነው ከነዚህ ሁሉ ነምበር ኦፍ ከት ነው። ነምበር ኦፍ ከታችሁን እንዳትረሱ ጊዜ ማለት ነው። ይሄ ቦዲ ስለሆነ የሚቆረጠው አንድ ጊዜ ነው። አንድ ጊዜ ደግሞ ከሆነ አንድ ኔክስት ታላችሁ ማለት ነው። እዚህ ላይም በተመሳሳይ ሁኔታ ይህንን ራሱ ትደግሙታላችሁ። እሱ እናንተ ማድረግ ትችላላችሁ። ነምበር ኦፍ ከት ብዬ ግን 2x ይሄ ሁለት ጊዜ ስለሚቆረጥ ማለት ነው። እዚህ ላይ በአጭሩ ብዬ ጽፋለሁ ፍላፕ፣ ይሄኛው ደግሞ ቦዲ ጽፋለሁ ማለት ነው። ስለዚህ ፓተርናችንን እንዴት እንደሚሰራ ያክል በቀላሉ ይህንን ሰራ ማለት ነው። ማስተር ፓተርን፣ ሜኪንግ ፓተርን ወይም ደግሞ ፊክሲንግ ፓተርን፣ እዛ ካቲንግ ፓተርን ሰራ ማለት ነው። በቃ ይሄ ነው፣ ምንም አዲስ ነገር የለም። ስለተመለከታችሁኝ በጣም አመሰግናለሁ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለምትፈልጓቸው ሰዎች ሼር አድርጉላቸው። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ።